ሴቶቹን በጣም ስለሚጫናቸው እኔ ሴቶቹ ደግሞ የሚመልሱለት መልስ በቃ ለምን እንደሆነ አላውቅም። ከሴጋው ጋር ሴቶቹ አልቻሉም ለሱ ምን አይነት መልስ መመለስ። እኔ ቢፈልግ ቁጭ አድርጌ እኔና ሴጋውን በአንድ መስኮት ላይ ጎንና ከቀኝ አድርጋችሁን ማለት ነው ቁጭ ብለን ብናወራ እኔ ልክ ልኩን ነው የምነግረው። ልክ ልኩን ስለ ፖለቲካ ስለ ፖለቲካውና ሃይማኖት ምናምን እኔ አያገባኝም። እዛው ራሱ እንኳን እዛው ይጨርስ። ግን በሌላ ጉዳይ ማለት ነው በሀበሻ ሴቶች ላይ ያለውን ተጭኖ ምናምን ጠቅላላ አሉላ መጥቷል። አሉላ የት ሄዳል? ሁሌ ነው እዚህ ነው ያለው። አንተ ነህ አሉላ ባልሽ ነው የምትለኛል። ይሄው መጥቷል። እኔ እኮ ሴቶቹ ለምን እንደሆነ አላውቅም ለሴጋው መመለስ ያቅታቸዋል። ምንድነው ችግራችሁ? ለምን ልክ ልኩን እኔ እኮ ነግሬያቸዋለሁ። ሴጋው የሀበሻ ሴቶች አይወድም አልኳችሁ። የሀበሻ ሴት ይጣላል። ለምን እንደሚጠላ ታውቃላችሁ? ከዚህ በፊት ኢትዮጵያ ያለ የሚወዳት ሴት ነበረች። እሷ አልፈልግህም ብላ ልቡን ሰበረችው። በዛ የተነሳ ከሷም ሲያቆም ሌላም ሴት ሞከረ። ሌላም ሴት እንዲጣጉት ሞከረ። ብዙ ሴቶች ሞክሮ ሴቶች በቃ እድሉ ሆኖ የሀበሻ ሴቶች አይወዱትም። ኢትዮጵያን እነዚህ ሴቶች አይወዱትም። በዛ የተነሳ እያፈቀረ ሲጠይቅ እምቢ ሲሉት እኮ ነው ሴጋውዬ ፕላን ቢኮ ካለ ምክንያት እኮ አይደለም እዚህ የሀበሻ ሴቶችን እንደዚህ የሚጣላው። ሲጠይቅ ሁሉም እምቢ አሉት። እዚህ አሜሪካን ሀገር መጣና ማለት ነው እዚህ አሜሪካን ሀገር መጣና ደግሞ እንዲሁ እነ ሲንግል ማማ ብዙዎች አሉ። ምንም ችግር የለም። 4 ልጅም ቢኖራት 4 ልጇን አብሬ አሳድጋለሁኝ ህይወቴን ፍጻሜ ከሀበሻ ሴቶች ጋር ያደርግልኝ ብሎ እዚህ ዲሲ ላይ ብዙ ሴቶችን ሲንግል ማማዎችን ጠይቆ ሲንግል ማማዎቹ ጠቅላላ አንገታችን በቢላ እንደው ባሌላትም ቁሞ ቅር ተብዬ ብኖር ይሻለኛል አንተን ከማገባ ከአንተ ጋር ከምኖር የአንተ ገርል ፍሬንድ ከመሆን እርቃኔን ብቆም ይሻለኛል ብሎ ጠቅላላ የሀበሻ ቺኮች እዚህ ዲሲም ላይ ቬጋስም ላይ ብዙ ቦታ በየቦታው ዙሮ እዚህ አሜሪካን ሀገር የሀበሻ ጠየቀ እምቢ አሉት። ከዛ በኋላ ከአቅሙ በላይ ሲሆን ማለት ነው። አሁን ምን ማለት ያችን 3 መላጣ የሆነች ኮሎምቢያዊ ነው ምናምን ምስት እንደሆነች አላውቅም። እሷን አገባና ከእሷ ጋር እየኖረ ፍቅር ያለው ለሀበሻ ሴቶች ነው የሚወዱ የሀበሻን ሴቶች ስለሆነ ጥምድ አድርጎ ይዞናል። እየተነሳ የሀበሻ ቺኮችን ይጨፈጭባል። ቅናት በቃ የሀበሻ ቺኮች አይፈልጉክም። የሚፈልጉ ዝም ብለው እዚህ ሶሻል ሚዲያ ላይ ለማዋራት ምናምን ነው እንጂ ከአንተ ጋር ቁም ነገር ያለው ነገር አይፈልጉም። ተፋታ የሀበሻ ቺኮችን አስለቅሳለሁ ይላል። ቤታዬ ያለቀሰችው እኮ ሌሎቹ በኮመንት በምናምን ደሞቼ ለምን እንደዚህ ትሉኛላችሁ ብላ ነው እንጂ እኮ በአንተ እኮ አይደለም። ወንድ ኮንክስቲ እኔን አስለቅሰኝ እስቲ እኔ እናንተ እንለቃቀስ። አስለቃሽ ነኝ አስለቅሳለሁ። እኔ ነክታ ማዲያቲያን ጉበታም ጋግልቻ የሚሆንክ ሽማግሌ ጠንጋራ ጠንባራ ሽማግሌ ከፖለቲካና ከምናምን ውጪ በእንደዚህ በሀበሻ ቺኮች ምናምን መተክ እንዲህ ለምትናገረው ነው ወገቤን ታጥቄ። ሲቀጥል ደግሞ ሴቶች እየፈለክ ምን ያደርጋል? አሁን ሴጋው ልብ ብላችሁ ካያችሁት ማለት ነው ስለሚጠላን የሀበሻ ሴቶችን ጠቅላላ ስለሚጠላ ሴቶችን እየፈለገ የሚያድ ነው። እንትን አለበት ቂም በቀል ነው እሱ። በቃ አንፈልግም አልኩ እንዴ የፈለገ እዚህ አሜሪካን ሀገር ያሉ ሴቶች የጠየካቸው ጠቅላላ እኔ ስም ሊስታቸዋለሁ። እነሱ ጠቅላላ ክሬዲት ጭንቅላታችን ላይ ቢያጨናንቀን ይሻላል አንተን ሴጋውን ከአንተ ጋር ሚስቶኝ ከምኖር ብላ ሁላም እምቢ ያለችክ አሁን በቃ እንዲህ ጥምድ አድርጎ ይዟል። ሴቶቹን እየፈለገ ብቻ እዚህ ሶሻል ሚዲያ ላይ በቃ ሴቶቹ ላይ ነው። ወንድ ኩንክ ለምን ወንድ ጠርታ ወንድ አታስለቅስም? ወንድ አስለቅስና ኒክ ወንዶች ፈልግና ወንድ አስለቅስ እስቲ ወንድ ከሆንክ ለምን ወንዶቹን አታስለቅስም? ቅዛናም ከዛ ምን ይላል ቁጭ ብለው እኔ ነክቴ የተቀመጠ የለም ጂጂ ክያን ከላይ እስከታች ሰውነቷን ቅርጽ አስቀይሬያታለሁ ቤታየውን ቅዛናም ጥንባታም ጠንባራ ሽማግሌ የምታስለቅሰውን እስቲ እኔን አስለቅሰኛ አሳየኝ። ስታስለቅሰኝ ደኑንባ ነው ማስለቅሰ ፔሬድክ እንዲመጣ ነው የሚያደርግክ። ፔሬድክ እንዲመጣ እንኳን ላለቅስልክ ወንድ ፈልግና ከወንዶቹ ጋር ተጣላ። ከሴቶቹ ምን አለ እየዞረ በቃ ይሄዳል ሴቶቹ ላይ ይዞራል ሴቶቹ ላይ ተፋታቸው እንዴ በቃ ያፊት ለኛ ለሀበሻ ቺኮች አያሻፍድም። የሀበሻ ቺኮች አልመረጡትም። በቃ ዋፍ የለም ማንም አይፈልግም። ቅናተኛ ምቀኛ ቅንቅና ማዲያቲያም ጠንጋራ ጠንባራ ፕላን ቢ ሽማግሌ ይሄንን ፕላን ቢ እዛ ሚስት ካሉ ጥንብልሃለሽ መሰለኝ ለአንተ እያቃመች ይሄ ፊትክ በፊልተር ራሱ ይሄ አሁን እኔ ተጠቀምኩትን ይሄኛውን ፊልተር ይጠቀማል አንዳንዴ። በዛ ፊልተር ራሱ ማለት ነው ፍትፍት ብሎ እኮ ነው የወጣው። ይሄ ጉበት የመሰለ ፊቱ ያንን ፊት ይዞት ይሄ የአይኑ ቆዳ እንዲተንጠልጥሎ እንዲኮ ሊከድ ነው እኮ እንዲኮ አይኑና አይኑ እኮ ሊሸፋፈኑ ደርሰዋል። ፈሳም የማይናገሩ ሴቶች
ሴቶች እየሄደ ይናገራል። አውቆ ምንም የማይናገሩ ድምፅ የሌላቸውን ምናምን እየሄደ ይናገራል። ወንድ ኮንክ ለምን ተናጋሪ ችኮችን አትናገርም? ይቀረቅሩላላ ቂጥህ ውስጥ ነው የምናስገባልህ። አረን ትበላታለህ። እነሱ ላይ አቅራራ እኔ ማን እኔ እያልክ ቅዘንህን ቅዘን። ፈሳም ሽማግሌ ጠንጋራ ጠንባራ እና ሂጂበት ሄድኩት። አሁንም ደግሜ ልሂድለት? ስንቴ ልሂድበት? ሄድኩለት። በቃ ሄድኩለት። ሂጂበት አልክ ሄድሽ። ሴት ነሽ ወንድ? በቃ አለቀ ደቀቀ እንዴ። ሲጀመር እኔ ባለፈው አንዷን መጣ የሴጋውን መሳደባትችም ትፈሪያለሽ አለችኝ ከዛሬ 6 ወር በፊት። ተፈክ አልኩኝ። በቃ እውነትም በቃ ደሜ ፈላ። ትፈሪዋለሽ ስትለኝ ማለት ነው። ትፈሪዋለሽ አትናገሪም ስትለኝ እኔ አናቡ አገናኙኝ። ከፈለጋችሁ እኔና ሴጋውን አገናኙኝ። ይሄ እንደዚህ የሚገለባበጠው ነገር አለ አይደል? የጠንጋራ ጠንባራ ሽማግሌ እንደሚገለባበጠው እንዲህ ሲገለባበት ማለት አየር ላይ ነው ቂጡ ላይ መቀረቀርለት እናቱንላት። ምድር ላይ ሳይደርስ አየር ላይ እንደቆመ ቂጡ ላይ አናቱን ነበረ በብርሌ ሀናቡ ብርሌ እንደሆነ አናቱን ነበረ በብርሌ የማራግፈው። እኔና እሱ የሆነ ቦታ እንደዚህ ይሄ ኳስ ምናምን የምትሉን ነገር አይመቸኝም። ብንገናኝ እኔና ሴጋው ኃይለኛ ድብድብ ነው የምንደባደበው። በቃ ያቁም። የሀበሻ ሴቶችን አቢዩዝ ማያረግ ያቁም። ወንድ ከሆነ ከሴቶቹ ጋር ይጣላ። ከሴቶቹ አልኩኝ ከወንድ ልጅ ጋር ተጣላ። ሴቶቹን እየፈለክ እያደንክ አብሶ የማይናገሩ ድምፅ ምናምን የማያወጡ ጸጥተኛ ሴቶችን እያደንክ አትናገር። እካካም ቅዘናም ዘ የጀመርኩን ፖለቲካንና በእምነት ምናምን እሱን ስራ። ሌላውን ጭዌው ምናምን ለእኛ ተውልን። ይሄ ደግሞ አይንክ እንዲህ ተመቶ እንዲህ ተሻፍኗል። ይገልብጡልክ ወደ ላይ እንዲህ ገልበጥ አድርገው ይስፉላ አባቴ። እካካም ጠንጋራ ጠንባራ ማዲያታም ሽማግሌ አይበቃችሁም? ይሄን ያህል ድምጽ ኮንኩላችሁ አይበቃችሁም? ትያለሽ ምሳዬን ሳልበላ እግዚአብሔርን ምሳዬን ሳልበላ ይሄን ያህል ታስለፈልኛላችሁ። ቀጥይ ነው። አልቀጥልም። ሀኒ ሂጂበት ሁሌ እሄዳለሁ። እናንተ ቁጭ ብላችሁ ሀና ባይደክማትም እንዴ? እኔም እኮ ይደክመኛል። ለምን ተያይዘን አብረን አንሄድም? ሂጂበት ብቻ ሲሆን አብረን እንሂዳ። ተደጋግመን ምናምን ነገር አብረን እንሂድ እንዴ። ሀናቡ ብቻዋን የምትሄዱ ምን ለመጣ? ደከመኝ፣ ሰለቸኝ፣ በቃኝ፣ አልሄድም። አሁን ቁጭ ነው የምልህ። የትም አባካ አልሄድም። አንተ ነህ ደግሞ አንተ አሉላ የምትባል ነገር አይደለ? መጣክና ከሴጋው ጋር ያጋባሽ አልከኝ። አንተ ነህ አውቃችሁ እንድሳድብላችሁ። እናንተ ለምን አሰድቡት? ምን ነው የምትፈሩት ነው ጥያቄ። ስለ አሉላ የሆነ ነገር በይ። እኔ ይሄ አሉላ የሚባል ሰው ምንድን ነው የምለው? እየመጣ ሀናቡ ሚስቴ ናት አልክ እንኳን ያለህ በቃ አሉላ እኮ ተናገርኩኝ። ይሄ የደርግ ስደተኛ ቦርጫም ሽማግሌ ነው፣ አልፈልገውም። ከዚህ በፊት ተቀጣጥረን ተተያይተን አይቼዋለሁኝ። ሆዱን በቀበቶ ይሄን ቦርጩን በቀበቶ ደግፎ መጥቶ ሬስቶራንት ውስጥ አሳቀቀኝ፣ አልፈልገውም ብዬ ተናግሬያለሁ። እኔ አሉላ አንተን አልፈልግም፣ ሌላ ሴት ፈልግ። አይቼካለሁ፣ ከላይ እስከታች አይቼካለሁ። ቦርጭህ ደግሞ ምን ሆኖ ነው እንደዚህ የጠነከረው? ድንጋይ እኔ አንዳንዶቻችሁ ቦርጭ ደግሞ ድንጋይ ውጥር ብሎ የ9 ወር አሮጊት እርጉዝ ነው የምትመስለው። አልጋ ላይ ይልን አልሄድም። በቃ አልፈልግም። አይቼዋለሁ እኮ አሉላ ላይ ሄድበት አይቼዋለሁ። በስማም ቦርጭ ትቀናላችሁ ባሉላ። ምን ሆነ ነው ስለው በደርግ ጊዜ ከኢትዮጵያ ስለወጣው ስደት ስለቆየብኝ መሰለኝ ሆዴም እንዲጠንከራ ያለው አላለ። ቦርጫም ሽማግሌ ቁንዝራም። እኔ ምን ላድርግ? ከኔ ምንድን ነው የምትፈልገው? ሀናቡ ሚስቴ ናት ብለህ ተናግረክ በየቦታው ነው ይሄ ሰውዬ እየመጣ ሁሌ ያሉላ ሚስት ይለኛል እንዴ? እኔ በጨርቅ ሱሪ ቦርጩን ደግፎ እንደዚህ ቦርጭህን አሁን አንዳንድ ሴቶች ልንወልድ ስንል ማለት ነው ሆዳችን ሲከብደን እንዲህ የምንደግፍበት ነገር ሆስፒታል ይታዘዝልናል። አሉላ እኮ ቦርጩን እኮ በቀበቶ ቦርጩን በቀበቶ ደግፎ እኮ የሚዞር እኮ ነው በአሜሪካ ምድር ላይ እንዴ። እዚህ ስደት በአግባቡ ተለይቶ በማይታወቅበት ሰዓት በደርግ ጊዜ በኬንያና በናይጄሪያ በምናምን አቋርጣ መተክ እዚህ አሜሪካን ሀገር ይህንን ቢራ አገኘው ብለህ ጠጥተህ ያኔ ወደ ሶፋን አትቀይርም? ደግሞ ሌላ ሶፋ ለእግዚአብሔር ሀንዬ ይሄ ሶፋ ይደብራል ብሎ ፎቶ አንስቶ የሚልክልኝ ነገር ስኔ ምን አገባኝ ስላንተ ሶፋ?